ኬፖስ ወረዳ 8 ኮሚኒኬሽን ጽሕፈት ቤት ነው። በመጀመሪያ ለቃለ መጠየቁ ፈቃደኛ ስለሆኑ እናመሰግናለን። ስሞትን የሚታወቅ ስሜ ታደሰ ገልቦ ይባላል። እዚህ የማህበሩ ቁጥጥር ኮሚቴ ነኝ። የማህበር አንደኛው የተደራጀ ማህበር ነው። በከተማ ደረጃ ቢሮ አለ። ሁሉም ሰነዶች በትክክለኛ ሰነድ ነው። የአባላት ዝርዝር በሙሉ ተስተካክሎ ያለበት ሁኔታ ነው ያለው። ግቢውም በማስዋብ ደረጃ ማህበረሰቡ ጥንቃቄ በማድረግ ያለው ነገሮች ከመንግስት ጋር የሚሰጡ መመሪያዎችና ትዕዛዞችን በሙሉ ተቀብሎ ወደ ተግባር የሚለወጥ ተቋም እዚህ ጋር ያለው እና ይህንን ሁኔታ ግቢ በማስዋብ ደረጃ ከመጀመሪያ ጀምሮ አካባቢ ውበት በሚሰጡ አትክልቶችን በመትከል ያለው ነገሮች ቆሻሻ በትክክለኛ ቦታ እንዲቀመጥ በማድረግ ያለው ነገር እያንዳንዱ ማህበር ቆሻሻ ውጪ አስቀምጦ ቤቱ አስቀምጠው በተባለው ቀን ብቻ ይዞ ከቤቱ የሚወጣው ውጪ አይቀመጥ። በሁለተኛ ደረጃ ልብስ አሰጣጥ ራሱ ደረጃው የጠበቀ ልብስ ሲሰጥ በኮሪደር ላይ ወይ መንገድ ላይ አይሰጥ። ያለው ነገር እያንዳንዱ ቦታ ተዘጋጅቷል። በሰባቱ ብሎኮች የሚሆን ተዘጋጅቷል። በዛ መሰረት እዛ ነው የሚሰጠው። እዛ ላይ የአዋቂ ልብስ እዛ ጋር ከክታይ ይቀጣል፣ ቅጣት አለ። ማህበሩ የወሰነው። ስለዚህ የቦርዱ የወሰነ ሳይሆን ማህበሩ ራሱ የራስ መተዳደሪያ ደንብ ያስቀመጠው ነው። እዛ ላይ ደግሞ የህፃናት ልብስ ወደ ውጭ አይወጣም። ፀሐይ ላይ እዛ በረንዳ ላይ ያለው ነገር ይዘጋጅና እዛ ላይ ይሰጥ። ምክንያቱም ህፃናት ጨቅላ ስለሆነ ለብዙ ነገሮች ተቀላልቶ ስለሆነ ከዛ ውጪ ልብስ ነገር መወልወያ ነገር አንዳንድ ነገሮች በረንዳ ላይ አይሰጥም። ከሌላው ቀጠና ሞዴል የተባለበት ልዩ የተባለበት በምን ምክንያት ለየት የሚለው ከሌላው ቀጠና? አንደኛው ልዩ የሚያደርገው አደረጃጀት ነው። ኮሚቴ ከመጀመሪያ ጀምሮ ቢሮ ራሱ የቻለ አለ። እያንዳንዱ አባል የቤት ባለቤት ሰነድ አለ። በቢሮ ነው የሚቀመጠው። የሆነ ነገር ችግር ቢመጣ በዛ ነው። ሁለተኛው ግቢ ራሱ የቻለው ጥበቃ አለ። ራሱ የቻለ ጽዳት ሰራተኛ፣ ራሱ የቻለው አትክልተኛ። በእነዚህ ማህበሩ ባወጣ ህግና ደንብ መሰረት ነው ይሄ ሁሉ የሚሰራው። ይሄ ነገር ሲመጣ የሆነ ክፍተት ካለ ወረዳ እንዲህ ያለ ነገሮች ብሎ ሲል ወዳዱ ማስተካከል ይታያል። ፈቃደኛ ስለሆንሽ እናመሰግናለን። ስምሽን እንተዋወቅ። ሙሪዳ ሐሰን እባላለሁ። ያው ስራችን ይሄ ይመስላል። ይሄን የምንሰራው ከሽንኩርት፣ ከአቮካዶ ልጫጭ፣ ከድንች ልጫጭ፣ ከሙዝ ልጫጭ በየቦታው እያመጣን ያው ስርስር አድርገን ብዙ ነን እየሰራን ነው ያለነው። ከዚህ በፊት በጉድጓድ ነበር የምንሰራው። ከጉድጓድ አውጥተን አንድ 20 ኩንታል ሊሆን ሽጠናል። አሁን ደግሞ በውጭ ይሁን ተብሎ በውጭ እየሰራን ነው ያለነው። ያው ይሄ ነው የሚመስለው። የማህበሩስ ምንድነው? እናንተ ተደራጅታችሁ ነው የምትሰሩና የማህበሩስ ምንድነው? ኮምቦርስ ነው የሚባለው። አሁን ትንሽ ጠበብ ያለ ነውና በስፋት ለመስራት እናንተ ያላችሁ ተነሳሽነት ወይም የጠየቃችሁት ነገር ካለ ከማን ነው የምንጠይቀው? አሁን ለምሳሌ ከጽዳት አስተዳደር ሊሆን ይችላል። ያው ከጽዳት አስተዳደርማ ጠይቀን ምን አለብሰው ነገር ሰጠን፣ የምንሰራበት አካፋ ምናምን ሰጡን። ያው ይሄን የሚመስለው ከመንግስት የተደረገላችሁ ድጋፍ ካለ ኮምፖስት እንድታዘጋጁ ያው ከክፍለ ከተማው ጋር ተነጋግረን እንዲረዱን አረግናቸው። እንዲረዱን አረግን። ሰውን ሰብስቦ አደራጅተው እንድንሰራ አረጉን። ነው በቃ። አመሰግናለሁ። እሺ እንግዲህ ሙሉ ዘንደገር ይባላል። በቂርቆስ ክፍለ ከተማ ወረዳ 8
ጽዳትና ውበት አስተዳደር ጽሕፈት ቤት የመልሶ መጠቀም ባለሙያ ነኝ። አሁን የምንገኘው በነባር ቀበሌ 32 ብሎክ ሞዴል ብሎክ 26 ራስ መስፍን ኮንዶሚኒየም ግቢ ውስጥ ነው የምንገኘው። ግቢው ሞዴል ያደረገው ዋና ምክንያቶች ልዩ ያደረገው ምክንያቶች አንደኛ አራቱም የጽሕፈት ቤታችን ቡድኖች በመናበብ የሚገባንን አስተዋጽኦ በመስራት በግቢው በቼክ ሊስት የተደገፈ ክትትልና ድጋፍ እያደረግን ሁሉም በቡድናችን የተሰጠን ስራ ኃላፊነት እዚህ ላይ እንዲተገበር ነዋሪው ሞዴል በግንዛቤ ሞዴል ቤተሰብ በመፍጠር ሞዴል ብሎክ እንዲሆን አድርገናል። በግንዛቤው የመጣ ውጤት ደግሞ ነዋሪው ከሞዴል ቤተሰብ መሆን ባሻገር የተማረውን ወደ ተግባር በመቀየር ደረቅ ቆሻሻን በሶስት አይነት ለይቶ በማውጣት ፕሮግራሙን በሳምንት 3 ጊዜ አገልግሎት የሚሰጠውን በአግባቡ ለይቶ በማውጣት የወጣውን የሚበሰብስ ደረቅ ቆሻሻ ለኮምፖስት ግብአትነት እንዲውል በማድረግ የግቢው አንድ ማዕከል ኮምፖስት 3 በ4 ሜትር ጉድጓድ የተቆፈረ አለ። እዛ ጥቅም ላይ እንዲውል ቆሻሻም እንዳይወጣ ወደ ረፒ እንዳይሄድ የማድረግ አስተዋጽኦ በማድረጋቸው ነው። ሌላ ደግሞ ማህበር አለ። ግቢው ስራ አስኪያጅ በቦርድ የሚመረጥ ስራ አስኪያጅ ጽሕፈት ቤት አለው። ቦታ ሰጥተውን ማህበራት ስራ አጥ ነዋሪዎችን እንዲደራጁ በማድረግ እዛ ኮምፖስት እያመረቱ ወደ 20 ኩንታል ከዚህ በፊት አምርተው ሸጠዋል። አሁን ደግሞ ከመሬት በላይ የሆነ ኮምፖስት እያመረቱ እየሰሩ የሚገኙ ማህበር አላቸው። ይሄም አንዱ ሁለተኛው ልዩ የሚያደርገው ሞዴል የሚያደርገው ስራ ነው የተሰራው። ሶስተኛ በአገለገሉ እቃዎች አካባቢውን ግቢውን የማስዋብ ስራ ተሰርቷል። ቀለም የመቀባት ስራ ያገለገሉ የመኪና ጎማዎችን ውበት በሚሰጥ መልኩ ተቀብተው ጥቅም ላይ እንዲውሉ የግቢውን ውበት እንዲጨምር በማድረግ ትልቅ ስራ ተሰርተዋል። ተጨማሪ ደግሞ አትክልቶች የችግኞች በመትከል የሆነ የሚያስጠላ አካባቢ የነበረውን በመቀየር ገጽታውን ተቀይሮ አሁን ያማረ ቀይ አፈር ተጠቅሞ ችግኝ ተተክሎ ምርጥና ውብ የሆነ ግሪን የሆነ ሞዴል ግቢ እንዲፈጠር የማድረግ ስራ ስለተሰራ ይህንን ወደ ተግባር በመቀየራቸው ልዩና ሞዴል ተምሳሌት ብሎክ ሆኖ በከተማ ደረጃ የሚወዳደር ሞዴል ብሎክ ለማድረግ ተችሏል ማለት ነው። ከግቢው ኮሚቴዎች ከነዋሪው ህብረተሰብ በመተባበር ይህን ስራ ተሰርተዋል። በተጨማሪ ደግሞ ሬድ አሽ የሚባለውን በማስደፋት አካባቢውን መኪና የሚያርፉ ምንድነው ፓርኪንግ የነበረ ጭቃ ይዘው ወደ ኮሪደሩ ሲወጡ በደንብ ቁጥር 167/2016 ሰኔ 10 ላይ የጸደቀው አዋጅ የደንብ ጥሰት ሆኖባቸው ይጠየቁ ነበር። በህግ ተጠያቂነት እንደዚህ ስለመቀጠል ስለሌለበት ሬድ አሽ ፓርክ የሚያደርጉበትን ቦታ ሬድ አሽ እንዲደፋ በማድረግ አንደኛ ውበት እንዲኖረው ተደርጓል። ሁለተኛ ደግሞ ጭቃ ስለማይዝ ወደ ኮሪደሩ ወደ ዋናው መንገድ ሲወጡ ጭቃ ስለሌለ የህግ ጥሰት አያደርጉም። እነሱም አይሳቀቁም። ሰላማዊ የሆነ መጥተው በሰላም ያርፋሉ። ሲወጡም ያለ መሳቀቅ ህጉን አክብረው ይሄዳሉ ማለት ነው። ይሄን መደላድል ተፈጥሯል ማለት ነው። በተጨማሪ ደግሞ ከወረዳችን ዋና ስራ አስፈጻሚ ጋር በመነጋገር ከግቢ መውጫ ላይ ጭቃ ውሃ የሚያቁርበት ቦታ ነበር። አቦራ ነው በፀሐይ ጊዜ፣ በዝናብ ሰዓት ደግሞ ጭቃ ስለነበረ እሱ ሲወጡ መኪና ሲወጣ ሲገባ ወደ ዋና ኮሪደር ሲገቡ የህግ ጥሰት ስለሚያስከትል አሁንም ደንብ ቁጥርን ስለሚተላለፍ ብዙ በደንቡ ላይ የተቀመጠውን ገንዘብ ለመቀጣት ይገደዱ ነበር። አሁን ግን እሱ ለመፍታት ከስራ አስፈጻሚ ጋር በመነጋገር ነዋሪው የስራ አስኪያጁና እኛ እንደ ስራ ጽዳትና ውበት አስተዳደር ጽሕፈት ቤት ከሚመለከተው ጋር በመነጋገር የከተማ አስተዳደሩ ስፓልት መንገድ እንዲያደርግ በአስቸኳይ እንዲሰራ በማድረግ የነዋሪውን የመውጣት መግባት ምቹ ሁኔታ መደላድል ችግር እንዲፈታ በማድረግ ለኮሪደር ልማቱ ምቹ ሁኔታ ለነዋሪው ምቹ ሁኔታ መደላድል ተፈጥሮ አሁን የህግ ጥሰት የለም። የተጠያቂነት እንዳይደርስባቸው ስፓልቱን በብዙ ወጪ እንዲሰራ በማድረግ ሰላማዊ መውጣት መግባት ተፈጥሯል። ይሄ ጠቅለል ሲደረግ ብዙ ዝርዝር ቢኖረውም ሲጠቀለል ይሄ ሞዴል ልዩ ሞዴል ብሎክ ራስ መስፍን ሞዴል ብሎክ 26 ልዩ ያደረገው አንዱ እነዚህ ዋና ዋና ስራዎች ናቸው። በዝርዝር ደግሞ በተለያየ በፎቶ በቪዲዮ መረጃ የምንሰጣቸው ይሆናል።
አጠቃላይ ለሞዴል ብሎክ የወጣ ደግሞ ወደ ከግማሽ ሚሊዮን ብር በላይ ለግቢው ለማስዋብ ወጪ ተደርገዋል ማለት ነው። አመሰግናለሁ።